ዝም በይ እንድወዳሽ አታድርጊኝ አንድ ነገር ሁሌ አባንድ ያትናገራት አስር ላይ ሰርካሩ ሰርካው ጀመረ ከሰላም ታየው አየ በቃ ይልካል አየ ማል አህመድ አይሻን ዘይርልኝ አደርሳለሁ አየ እስማዕታ ነግራታለሁ አላህ ንዳው ለዚህ ከያዙ ሎሬ ነጋሪ ማያስተርፉንም ንዳው ያለ አረ ለምንድን ነው ማንነዳው አረ አንችልም ተከበናል አስበላኝ የፈለጉ እኮ እንደዚህ ሰው እየገጩ መስወር ለምደው ኧረ አይደለም አዝራ ሰው ቤት አልታመልጥ ነው እንዴ ፖሊስ ምን ያደርጋል እኛ እኮ ሐኪም ቤት እንወስደዋለን ፖሊስ እስኪመጣ ድረስ ደግሞ መጠበቅ የለብንም አይደል እንዴ እንደዚህ ተጎድቶ ሰውየው ይልቅ አንሶ አግዙኛ ኧረ አምቡላንስ ጥሩልኝ እሺ ሙስጠፋ አሻ እንዳትሰማ አሱቅ ያየሽ በላት ምንድነው የምንጠብቀው ምንድነው አንቺ ጻፍሽ እዚህ ጋር በፊት እንዳሰለፋችሁ ብዛት እኔ ብለ ፓስፖርት መውጣት ጀምራችሁ እንዴ አሁን እኮ በስነ ስርዓት አሰልፊያችሁ እጄ ነበር ስመጣ በጥብጠውታል ብዙዎቹ ማስታወቂያውን አላነበቡት በእርግጠኝነት ምግብ ይታደላል ብሎ ማያስታታቸው ሰው አለ እስቲ ምንድነው ማስታወቂያው እንዴት ናችሁ ሰላም ነው ዴቭ እናንተም ሰከሳችሁ አንድ ሰው ለመቅጠር የሁሉ ሰው ሰብስቦ ሽዬ ሻሙ እኔ እዚህ ቃለ መጠይቁ እንዴት እንደምጨርስ ጨንቆኛል አንተ እዚህ ሙርት ይዛለህ ቃለ መጠይቅ ለመደረግ እስቲ ምግብ እየከፈላችሁ እዘዙ በላቸው ግማሹ ይራገፍልሃል እሺ እንኳን ደህና መጣችሁ ቃለ መጠይቃችንን ልንጀምር ስለሆነ አሁን ምን ዘረዝራቸው መስፈርቶች የምታሟሉ ብቻ የተዘጋጀ ወንበር አለ እዛ ጋር ትቀመጣላችሁ ማለት ነው ገብታችኋል ችግር የለም እንዴ እኔ አስመራ ያሰልፍልሃል ያለን የሥራ ቦታ ለአንድ ሰው ብቻ ነው አዎ በዛ ላይ ደግሞ የምንፈልገው ሰው በምግብ ስራ ሰልጥኖ 3 አመት ወይም ከዛ በላይ የሰራ 3 አመት ወይም የሰራ ሴት ልጅ ነበር ታጣለ በጣም አሪፍ ስለዚህ የተቀራችሁት በሰልፋችሁ ሆናችሁ ተራ በተራ ለቃለ መጠይቅ እንገባለን ማለት ነው እንግዲህ ምንድነው እዚህ ጋር ወንበር አለ ከፈለጋ ማስታወቂያችሁ ለህፃናት ቦታ የለንም ማለት ነበረበት ለማንኛውም ልጅ ይዛችሁ የመጣችሁ አጃቢ ያስከተላችሁ እንዲሁም ደግሞ በቤተሰብ ተደራጅታችሁ የመጣችሁና ማስረጃ የሌላችሁ ለሁለት ብንከፈልና እንደዚህ ወደ ዳር ብትሆኑ አይደለ ወደ ወንዙን ስንደርስ እንሻገረዋለን ወደ ቀጣይ ስራችን እንገባለን መቼም ልጅ ገርፋ አባራ አትለኝም አይደለ ምን ላድርግ ይሄ ነው በቃ እንጀምርሽ በቃ ተረኛ አስገቢ ተረኛ ነጊ ሄሎ አኒ ወሬን ለግሽ ነው ተዘጋጂ ጸጋ ሰርጓን ሰረዘች ሙች የምሬን ነው በቃ እሷ ትምህርት መማር ነው የምፈልገው አለች እሱ ደግሞ የተማረች አልፈልግም አለ በቃ እዚህ ጋር አንላይ ብላ በቃ ሰርጉ ተሰረዘ እኔማ ያሳዘናችሁኝ አንቺና ፍቅር ናችሁ ለሰርጉ ብላችሁ ቀሚስ ገዛችሁ አይደል እንደዛ ሳይሆን በቃ
ለምርቃትሽ ይሆንሻል። ደህና ቦታ አስቀምጩ። እኔ የምልሽ አኒ እስካሁን ግን እንዴት አልነገረቻችሁም? ለቤተሰቦቿማ ተናግራለች። ደስ አላላቸውም እንዴ? ሰርጉ እኮ በጣም ተካብዶ እኮ ነበር እየተደገሰ የነበረው። ነገሩ እኮ ያው ድግሱን እኮ ስፖንሰር ያደረገው ባልየው ነው። በቃ ሀኒ እባክሽ ደውይላት። አሃ ለካ ስልክም የላትም። ሙሉ ቀን የገዛላትን ስልክ መልሳ አፍንጫው ላይ ወረወረችለት። በቃ እባክሽ ደውይልኝ ለኔ፣ በቃ እናወራለን። ፍቅርንም ሰላም በይልኝ። ሙሉ ቀን ወደ ውስጥ አገባ። አመዱም እንዴ ሳላሳክም ከዚያ አካባቢ ስውር እላለሁ በለኝና የገባህበት ገብቼ ጋማን ይዤ ነው ለፖሊስ ሚስት። ኧረ ሙሉ ቀን ስለፈጠረ አምላኪው ነበር። ማሳከም ገና ማስታመም አለብን። ይገባኛል፣ ያሹናል፣ ግን እንደፈለጉ እንሆንላቸው። አፈር ጉድጓድ ግባ። ሰውየውን ገይተህ ልጅቷን ካስመለጥከኝ በኋላ እዚህ የምታንከራትተኝ አንተ አይደለ? ሂድ ግባ አንተ ራስህ ሂድ። በአይቲ ነው የተመረቀው በአይቲ እና የወጥ ቤት ስራ ቅጥር እንደሆነ ታውቃለህ አይደል? የወጣው ማስታወቂያ አይቼው ነው የመጣው። አሪፍ ነው። በቃ እንትን እንልሃለን፣ እንደውላለን። እሺ እንደውልልህ። አመሰግናለሁ። እንዴት ቢቸግረው አይቲ ይዞ ይመጣሉ። አይ ማለሽ ሰላም ማነው ስምሽ? ማለት ቆይ እኔ የምለው ያወጣነውን የሥራ ማስታወቂያ አላያችሁትም እንዴ? አይቼዋለሁ። ወጥ ቤት እንዴ? ሲቪል ኢንጂነር? አዎ። ችግር አለው? ኢንጂነር ነሽ? አዎ። እና ወጥ ሰር የመጣሽው? አዎ። አልገባኝም። እንደውልሻለን። በቃ ያለው ነገር ማስተካከል ነው። የሚያስፈልግ ነገር ካለ እንጠራሻለን። እሺ ደውል። አንተ ደህና ነኝ። ከማን ጋር መተሽ ነው? ከራሴ ጋር። እና የኔ ቆንጆ ምን እንታዘዝ? ምን ፈልገሽ ነው የመጣሽው? ስራ። እስቲ ሙት በይ። ስራ ልትቀጠሪ አንቺ? ቆይ ለመሆኑ እድሜሽ ስንት ነው? ከ8 ወደ 9። ትልቅ ነሽ፣ ትልቅ ልጅ ነሽ። እኔ ቆንጆ ያወጣነው የሥራ ማስታወቂያ ምግብ ለማብሰል እንደሆነ ታውቂያለሽ አይደል? አዎ ነግረውኛል። ፈትኑ። ምግብ መስራት እችላለሁ፣ ሻይ ማፍላት እችላለሁ፣ እንዶሚ መቀቀል እችላለሁ፣ ንፍሮ መቀቀል እችላለሁ፣ በሶ ማበሰስ እችላለሁ፣ እላላካለሁ። ንፍሮ መቀቀል ማነው ስምሽ? ቅመም። ለምግብ አብሳይ ምን ትክክለኛ ማን ያወጣልሽ? በስሬ የሚኮሩብኝ ሁሉ ቅመም ብሎ ነው የሚጠሩኝ። እኔም በኮሜዲ በደንብ አድንቄሻለሁ ቅመምዬ። እንደውም ቅሜዲ ብዬሻለሁ። እንዴት ነው ይስማማሻል? ቅሜዲ ይኸውልሽ ቅመምዬ፣ ይሄ ስራ ላንቺ አይሆንም። እሺ አንቺ ደግሞ እድሜሽ ለስራ በጣም ገና ነው። እኛ ደግሞ የምንፈልገው በእድሜ ትልቅ የሆነና የስራ ልምድ ያለው ሰው ነው የምንቀጥረው። እሺ ቅምዲ። አረ በጊዜ ወደ ቤት ሂጂ። አመሽሽ ተመለሽ ደግሞ እንዳትገረፊ። ለመሆኑ ቤት የት ነው? ቅመዲ እናቴ ትሙት፣ ቅመም የሆነች ልጅ አመለጠቻችሁ። አንታችን እኮ ይዘን በእናትህ ቅምዲ ብለን የኮሜዲ ምሽት ብናዘጋጅ አስበዋል? ሰውን ሁሉ በሳቅ ነበር የምትገለው። ደግሞ ስማ፣ ሆቴል በምግብ ብቻ አያድግም። እሺ ታዲያ ተረኛ አስገቢልኝ እና በወሬ ነው ታዲያ ወሬኛ ትለያለች እቺ ልጅ።
አደጋው የደረሰበት ቦታ እንድትሄድ እፈልጋለሁ። አሁኑ ነው። መኪናው መግባት እስከቻለበት ድረስ ገብተህ ፈልጋት። ካልሆነም በእግር ወርደ በአራቱም አቅጣጫ ፈልጋት። እነዚህ ሳይ ጋር ደውያለሁ፣ መተው ያግዘዋል። እስካሁን ቆማ ጠብቀናለች። አሁን እዚህ በጥፊ ብዬ ሐውልት አስመስዬ ባቆም ይመቻል? አንተ በፈጠርከው ችግር አይደል እንዴ እኔ እዚህ ጣጣ ውስጥ የገባሁት? እሺ እሄዳለሁ፣ እንደፈረደብኝ። አልሐምዱሊላህ የከፋ አደጋ አይደለም። እችን መድኃኒት ግዙለት ብሏል። አዎ ብዙ እኮ አይደለም፣ ጨረፍታ ነው። ተመስገን። ገንዘብ ልስጥና ግዛለት። ወንድሜ እንደ ገጫችሁት ወደዛ ወደዚህ ብላችሁ አሳክሙት እንጂ እኔ ሱቄን ባዶ ጥዬ ነው የመጣሁት። መሄድ አለብኝ። ደግሞ ቅያሬ ልብስ ይዛችሁለት ነው ብለዋል። ሚስቱ ምን ብዬ ነው ነግራታው? ቤተሰብ አለው፣ ልጅ እናት አለው። ሊያውም ደርስ ነፍሰ ጡር ሚስት አለችው። ደግሞ ለእሷ ትንገሯት ብሏል። ፈጣሪ ጠብቆኛል። ወንድሟ በእንግድነት መጥቶ ነበር። አረጋግቶ እሱ ቢነግራት አይሻልም? ጥሩ ሀሳብ አመጣ። ይሄ የአመር ስልክ ነው። እዚህ ውስጥ በሽር የሚል ስም ትፈልግና ደውልለት። ከደሱ እስከምትመጣ እንደዚህ ቆይለት። እኔ ልሩጥ። ሰላም ወንድሜ፣ እንዴት ነህ? ተሻለ? ይህችን ነገር ለማን ናችሁ ልስጥ? አምጣው፣ እኔ ማንጎበሪያ ያፈጥራለሁ። እንደሚላሱ ቢሆን ገና ክትም መጥቷል። ጊዜ ያልኩት ይዞ መጥቷል። ሚኪቡ ተሰርቷል። ኢራቱ ተበልቷል። የተኛ ተኝቷል። ሻይ ተጠጥቷል። አህመድ ይሄ አህመድ ደወለ። አሁን ማማረር ታቆሚያለሽ። ስልኩ ከፈታ። የበላ ጅብ ጨዋ። አምጣ ቆጣለሁ። አምጣ ሰው የሚደርሱ በዛው አድሮ ጊዜ አለኝ ያልኩ ረስቶ ይሆናል እኮ። ይህ አምጣ ላለው ሲቆይ እሱ በመጣ ብዬ እጨነቃለሁ። በእኔ ስልክ የደወለው እኮ እንዳትቆጪ ፈርቶ ነው። አሸ አህመድ ኢራቱ ይጥፋ ምንም አይደል። ድምፄ ለምን ጠፋ? ማን አንተ? ምን ማን? أعوذ بالله. وي ايش مطاش ايش من سمتش ነው ما حد عاي احمد من هنا መኪና ገጨ። መቀየሪያ ልብስ አምጪሉ። ጤናታ ቤት ነው። ሞቶ ቢሆን ነው ስልኩ ሌላ ሰው የደወለ። ሀገሩን ያላቅም። ጤናታ ቤት ነው ያለ። ጤናታ ባን ያሉሽ እኔ አውቃለሁ። እንሂድ እኔ አውቃለሁ። እሺ እስካሁን አልወጣም። ምን ትሰራለህ? አሻ እግሬን አሞኛል እኮ። ተመስገን። ዘግተዋል እንዴ? አልዘጉም። ሰው ሊቀጥሩ እየፈለጉ ነው። ስራ ፈልገሽ ነው? አይደለም፣ ዳዊት ፈልጊ ነው። ግን የምን ስራ ነው የሚቀጥሩት? በትፈልጊም አይቀጥሩሽም። ምግብ አብሳይ እንፈልጋለን ይላሉ፣ ግን ልጅ ይንቃሉ። ነው እንዴ? እስኪ ጨርሱ፣ ልጠብቃቸው። ቅመም እባላለሁ። እዚህ ሆቴል ስራ ልቀጠር ነው። ሰው እባላለሁ። ምንድን ነው የምትቀጠሪው ስራ? የምፈልገውን እምቢ አሉ። በአቅምሽ እንሰጥሻለን ብለውኛል። እንዴ
አቅምሽ የሚፈቅደው እኮ ታዲያ መማር ነው። እየተማርሽ ልትሰሪ ነው ወይስ አትማሪም? እማር ነበር። ጨርሻለሁ። ትምህርት ጨርሰሻል? ወዮ 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 አህመድ አህመድ ወይ አህመድ 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 ወዮ አህመድ ምንድነው? ወዮ ምንድነው እኮ ማነጋቸው ናኺ ተርፌልሻለሁ። አላህን አመስግኝ። አላህ ይወደናል። ደረሳ በጨርቅ ተጠቅልለ አላህን አመስግን። ብትሞት ምንድነው ምሎ ባለቤት መሆን አለባት። የኔ ትንሽ ተረጋጊ። ለከፋ ጉዳት አያደርሰው። በጥቂት ቀናት ውስጥ ይድናል። የሞትክ መስሎ ልቤ ካታለ እኔ ነኝ ያቸኮልኩ። ባልበላስ ባልተታስ አንተ ከሌለ ማን አለኝ? ልጅ ያለባት አሳድጋለሁ። ነርስ አየሽ እንዴት እንደምትወደኝ። የመጀመሪያሽ ነው? ባሉ ነው? ኧረ እርግዝና ነው። አዲስ ጥንዶች ትመስላላችሁ። ያ ለሁሉ ነገር አዲስ ነን። ለፍቅሩ፣ ለትዳሩ፣ ለልጁ አዲስ ነን። እንዴት እንደማንፋረቀን አታይም? ታውቃለህ፣ እኔ ያለአንተ አይሆንልኝም። ማንም ብዬ እዚህ ሀገር መጥተው ያ እንደዚህ አትበይ ብያለሁ። አሻይ ያ ነርስ ተቆጭልኝው። በል አንተው እንደጀመር ካባብላት። ደጅ ብዙ ታካሚዎች አሉ። ድምፅሽን ቀንስ አድርጊ እህቴ። አሻ መንገድ ሲትሻገር አታይም? የገጨ ሰው አይን የለውም። ማን አባቱ ነው የገጨ? ሌላ ፀጉሬ። አንቺ እስካሁን እዚህ ነሽ? ዴቭ እንዴት ነህ? ጸጋ የለችም እንዴ? የለችም። ሳብዬ ምን ነው እስካሁን ቤት አልመጣችም እና ፈልገት ተብዬ እዚህ ተልኬ ነበር። መፈለግ የነበረባቸው እኮ እንደነዚህ አይነቶቹ ነበሩ። እኔ የምልሽ ቅመም፣ ቀኑን ሙሉ ከቤት እንደዚህ ጭው ብለሽ ሲጠፊ የት ሄደሽ ብሎ የሚፈልግ ወላጅ የለሽም? ምናልባት ወይ ከአለም ጋር ቤት ይሆናሉ። በቃ እዛ ሂጅ አያታለሁ። ቻው በሉ ቅመምዬ፣ ቻው። በቃ እኔ ልንጠራ መክሰስ በልተን አብረን እንሄዳለን። ምን ሆነ? አይ አራበኝ። እኔ ርቦኛል። ቶሎ ቶሎ በላ አድርጊናለሽ እንዳይመችብሽ። ቆየት ነው ሰፈርሽ ግን? ያው እንድንሸኝሽ ማለት ነው። እጅሽ ምን ሆኖ ነው? ሻይ ትፈልጊያለሽ? ሳቢዬ ምን ነው ከመሸ መጣሽ? ጸጋን ፈልጊያት። እንዴ ጸጋ አልመጣችም? እንዴ እስካሁን ቤት አልመጣችም? ቅድም ፌስቱላ ሆስፒታል ሄዳለሁኝ፣ ስልጠና አለ የምሞላውን ፎርማል ስትለኝ ነበረ። እርግጠኛ ነኝ እዛ ስራ እያገዘቻቸው ነው የሚሆነው። እሺ በቃ አለም ወደ ቤት ልሂድ። እኔ ሳባ በዚህ በጨለማ ብቻሽን ልትሄጂ ነው? ዳዊት ጋር ልደውልለትና አብረን እንሸኝሻለን። ሁለተኛ በጨለማ እንዳትዳፈሪሽ። ቁጭ በይ።
መንዘላዘሉን ወደዋለች። ትዳርማ ካለች እንደፈለገች አምሽታ መግባት አትችልም። ተቆጫላ ተቆጭ። ምን ያደርጋል? ሰው አፍ ከተተች። አረ ያለ ዛሬ ምሷ አምሽታ አታውቅም። ጸጋ በጣም ትምህርቷን የምትወድና ስነ ስርዓት ያላት ጨዋ ልጅ ናት። ግድ የለም ትክሳለች። ጸጋ ጎበዝ ልጅ ነች። አመታት አልፈው በምትፈልገው ሙያ ተምራ ስራ ይዛ ስታኮራ ያጠፋውም ገንዘብ የሰውንም ወሬ ተረሳዋል። አይ እስኪ እናያለን። ጸጋስ ሁሉም ቦታ ፈለኳት። ጓደኞቿንም ጠየኳቸው። ትምህርት ቤትን በጎ ፈቃድ የምታገለግልበት ፊስቱላ ሆስፒታልም ሄድኩኝ። የለችም። የለችም ማለት ምን ማለት ነው? እና አለም ጋር ሄደሻል? አዎ ቤታቸውም ሆቴላቸውም ሄጄ ነበር። አጣዋት፣ አላየናትም አሉ። ጉዴ ፈላ። ምንድነው ግራ የገባው ነገር? ጠለፋ በሴት ልጆች ላይ አካላዊና ስነ ልቦናዊ ጉዳት የሚያደርስ ጎጂ ልማዳዊ ድርጊት ነው። ጸጋ እንደደረሰባት ያለ የጠለፋ ጥቃት እንዳይፈጸም ከማን ምን ይጠበቃል ትላላችሁ? ሀ መንግስት ጠንከር ያለ የህግ እርምጃ መውሰድ አለበት። ለ በጠለፋ ጎጂነት ላይ ግንዛቤ እንዲኖር መሰራት አለበት። ሐመሮሃ ጠለፋ ሲፈጸም ያየ ተጠቂዎቹን ማዳንና ለፖሊስ ማሳወቅ አለበት። መ ሁሉም ጠቃሚ ናቸው። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን አጋሩ።